መጣች ለሌስ ሚላን ሚላን በልሽ እሺ የኔና ተዋክሽ ራስን አስተዋውቂ ማነሽ ሳባ ባላለሁ እሺ ባለፈው አመት ከወረዳ 10 የቆንጅና ውድድር አሸናፊ ነበርኩኝ ስለውበቴ እኔ ባላወራ ይሻላል እንዲሁ ማየት ነው በቃ አይደለ እንግዲህ ወረዳ ላይ አሸንፈሽ እንደዚህ አማርኛ ካቃተሽ ደና ቦታ ብትጂማ ምን ወረዳ 10 ላይ ቆንጆ አልተፈጠረም ማለት ነው እኔ ነኝ ቆንጆ የወረዳው ደሞ ምንድነው ፍሮታ ምን እጂ ሜንጦ ምንድነው ወፈረጁ የወረዳው ዳኞች ግን ያዩ ነበር በደንብ ነው አይናቸው የሚሰሩ በጣም ያዩሽ ያው እኔ ይሄን ውድድር ሳሸንፍ በጣም ብዙ አታሸንፊም ወይ አይ ኖ ወይ አይ ህልሜን ሳትቀደጂ ብዬ አሸንፋለሁ ብዙ ህልም አለኝ አሁን ለእናቴ መኪና ገዛላታለሁ ለአባቴ ቤት ገዛላታለሁ ለሰፈርተኞቹ ደግሞ ምን ላድርግ በእናቴ ሽልማቱ ስንት ብር መስሏት ነው አልገባሽም መሰለኝ ሽልማቱ ይሄን ያህል አያስገዛም ይሁን በቃ ገዛላችኋለሁ ይሁን ለሰፈርተኛውም ገዛላችኋለሁ እሺ ትንሽ ተመናቀሪና ውጪ እኛም አናይሽም ዝም ብለሽ ተመናቀሪ ችግር የለም ኦኬ ሾው ላድርግ አዎ ኦኬ ሾው አድርጊ እሺ እኔ በዚህ ልክ መቋቋም አልችልም ባይ ዘ ዌይ ስለ ልብስ ያልነገርኳችሁ እንደምታዩት ይሄ ቀዩ መስዋዕትነትን ያሳያል ይሄ ነጩ ብራይት ነው እኔ ከሰፈሩ ሲልኩኝ ታሸንፋለች የሚል ተስፋ የሰፈሩ ሳለ አለውና ለዛ ነው ይሄንን ዋይት ያረኩት ይሄ ብላኩ ደግሞ ከለሪ ነው የሚወክለው ማለት እንደምታይም በጣም የጥቁር ቆንጆ ነኝ ሶ ይሄ ውበቴ ነው ስለማታሸንፊ እንደውም ጥቁሩ እንኳን በዛ ሀዘንን መግለጫ ይሆንሻል በዛው በቃ እንዳሁን እየተራመርሽ በዛው እስቲ የሰፈሩ ሰው ምን እንደሚፈልግ ጠይቀሻቸው ነይ ልውጣ በዛው ከቻልሽም ለስደትም ይሆናል አካሄድሽ ቴንክ ዩ እሺ ወይስ እንደዛ ሰው ሲመጣ ፍሊት ዲዲት ምን አስቀምጡ እዚህ ነፍቶ ማባረር